በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይሉ ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። አሳ አጥማጁ አስተማሪ አጭር ታሪክ። አንድ በስራው ታታሪ የሆነ አሳ አጥማጅ ነበር። ይህ አጥማጅ በየቀኑ አሳ ያጠምድና እስከሚያልቅ ድረስ ይጠቀማል። ልክ ሲያልቅ ወደ ባህር ዳርቻ በመሄድ ሌላ ያጠምዳል። ከዕለታት አንድ ቀን የአሳ አጥማጁ ሚስት ባሏ ያመጣላትን አሳ በመቆራረጥ ላይ ሳለች አስገራሚ ነገር ታያለች። ይህም ሰው የተመለከተችው እጅግ የከበረ ሉል ነው። በጣም የተገረመች በአሳ ሆድ ውስጥ ሉል እያለች ባሌ 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 እያለች ባሏን መጥራት ጀመረች። ከዚያም ምን እንዳገኘው ተመልከት፣ ሉል እኮ ነው። ሉል ከአሳ ሆድ ውስጥ አለችው። እሱም እንዴት አስደሳች ሚስት ነሽ! እስኪ አቅርቢው፣ ለዛሬ ለቤት ቀለባችን መግዣ ትሆነናለች። ከአሳ ሌላ ምግብ እንበላለን አላት። ይህንንም አሳ አጥማጅ ሉሉን በመያዝ ወደ ሉል ገዥና ሻጭ በመሄድ ያሳየዋል። ገዢውም እኔ ይህን ሉል የመግዛት አቅሙ የለኝም፣ ዋጋው ከፍተኛ ከመሆኑ የተነሳ ይህንን ሱቄንና መኖሪያ ቤቴን ብሸጠው እንኳን ልገዛህ አልችልም። ይልቁንስ እከሌ የሚባል ሀብታም ነጋዴ አለ፣ እርሱ ሊገዛ ይችላል፣ ወደ እርሱ ሂድ አለው። አሳ አጥማጁም ሉሉን በመያዝ ወደ ተባለው ሀብታም ሰው በመሄድ ጉዳዩን ነገረው። ይህ ታላቅ ነጋዴም እኔ አልችልም፣ ይህ የያዝከው ሉል በገንዘብ የሚተመን አይደለምና እኔ መፍትሄ ብዬ የማስበው ወደ ከተማው አስተዳዳሪ ሄደ ብታሳየው ነው። እንደዚህ አይነት ውድ ሉል ከእርሱ ውጭ የመግዛት አቅም አለው ብዬ የማስበው ሰው የለም አለው። ጉዞውንም ወደ ተባለው አስተዳዳሪ በማድረግ ቤቱ እንደደረሰ ወደ ህንፃው ለመግባት ፍቃድ እስኪያገኝ ድረስ መጠበቅ ጀመር። እንደገባም ለአስተዳዳሪው የያዘው ሉል ሲያሳየው እጅግ ተገረመ። እንደዚህ አይነት ሉል ስፈልገው ነበር። እንዴት ተመኑን እንደምከፍልህ አላውቅም፣ ነገር ግን ለየት ወዳለ ካዝናዬ እንዲገባ እፈቅድልሃለሁ። እዛ ውስጥ ለ6 ሰዓታት በመቆየት የቻልከውን የፈለግከውን ንብረት ተሸክመ በመውጣት ትችላለህ። ይህንን እንግዲህ የሉል ክፍያ ነው በማለት ወደ ካዝናው እንዲገባ ጋበዘው። አሳ አጥማጁም አለቃዬ ሆይ 6 ሰዓት እንደኔ ላለ አሳ አጥማጅ በጣም ብዙ ነው፣ እንደ 2 ሰዓት ብታደርግልኝ ሲል ጠየቀው። አስተዳዳሪው በጭራሽ አይሆንም፣ 6 ሰዓት ሙሉ ከካዝናዬ የፈለግከውን የምትችለውን ያክል ይዘህ መውጣት አለብህ አለው። አሳ አጥማጁም ወደ ካዝናው ሲገባ በጣም የሚያስደንቅ ሁኔታ ተመለከተ። በ3 የተከፈለ ሰፊ ክፍል። አንደኛው ክፍል በአልማዝ፣ በወርቅ፣ በተለያዩ ጌጣጌጦች የተሞላ ክፍል ነው። ሁለተኛው ክፍል ለመተኛት ምቹ የሆኑ ለየት ያሉ ፍራሾች ያሉበት ክፍል ነው። ሶስተኛው ክፍል አጠቃላይ የሚፈለጉና ውድ የሆኑ የምግብ የመጠጥ አይነቶች የተሞላ ነው። አሳ አጥማጁ ከራሱ ጋር መነጋገር ጀመር። 6 ሰዓት እንደኔ ላለው ድሃ አሳ አጥማጅ በጣም ብዙ ነው። በዚህ 6 ሰዓት ምን ማድረግ አለብኝ? ጥሩ፣ በሶስቱም ክፍል ባሉት ምግብና መጠጥ መጀመሪያ አለብኝ። በሶስተኛው ክፍል ባሉት ምግብና መጠጥ መጀመር አለብኝ። ምክንያቱም ብዙ ወርቅ ለመሸከም የሚያስችለኝን ኃይል አገኛለሁ በማለት ወደ 3ኛው ክፍል በመሄድ
መብላት ጀመረ። ይበላል፣ ይጠጣል። ከ6ቱ ሰዓት በመብላት 2 ሰዓትም ተጠቀመ። ልክ ሲጨርስ በወርቁና ጌጣጌጡን ለመሸከም ወደ አንደኛው ክፍል በመሄድ ላይ ሳለ በሁለተኛው ክፍል ያለውን ያማረ ምቹ ፍራሽ ተመለከተና ራሱን ማናገር ጀመር። አሁን በጣም ጠግቤያለሁኝ። ለምን ትንሽ መተኛት በደንብ ለመሸከም የሚያስችለኝን እረፍት አልወስድም? ይህንን እድል ደግሜ አላገኘውምና ለምን አበላሸዋለሁ በማለት ወደ ፍራሹ በመሄድ በጀርባው ተዘረጋ። በጣም ጭልጥ ያለ እንቅልፍ ወሰደው። ከተወሰነ ሰዓታት በኋላ ተነስ፣ ቁም፣ አንተ ጠባብ የሆንክ አሳ አጥማጅ፣ ተነስ፣ ቁም፣ ጊዜው አልቋል አለው። አሳ አጥማጁም እንዴት? ምንድን ነው አለ። ሰውየውም አዎ፣ ወደ ውጭ ውጣ አለው። አጥማጁም አረ ምንም በቂ እድል አላገኘሁም አለ። ሰውየውም 6 ሰዓታት ሙሉ በዚህ ካዝና ውስጥ ሆነህ ጊዜህን አሁን ሳትጠቀም ቀርተሃል። አሁን ትባንናለህን? ከዚህ ሰዓት እንዲጨምርልህ ትጠይቃለህ? ከዚህ አልማዝና ወርቅ በፍጥነት ሰብስበህ በመውጣት የፈለግከውን ምግብና መጠጥ እንዲሁም ያሰኘህን አይነት የመኝታ ፍራሽ መግዛት ትችል ነበር። ነገር ግን አንተ ዝንጉና ጠባብ በመሆንህ በዙሪያህ ያለውን እንጂ ሩቅ ያለውን ነገር አታስብም በማለት ወደ ውጭ አስወጡት አለ። አጥማጁም ኧረ እባካችሁ አንድ እድል ይሰጠኝ ቢልም ሊሆንለት አልቻለም። ታሪካችን አለቀ፣ በውስጡ ያለው ትምህርት ግን አላለቀም። ልብ በሉ፣ ይህ ሰው እጅግ የከበረ ጸጋ ተሰጥቶት አልተጠቀመበትም። ባለችው ጊዜያዊ ምግብና መኝታ ተታሎ ጥቅሙንም አጣ። እኛ ምድራዊ ነገር አታሎን ጥርስ ማፋጨትና ለቅሶ ወዳለበት እንዳንጣል በጊዜ ንስሐ ገብተን ተዘጋጅተን ልንኖር ግድ ነው። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ህብረት አንድነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር